السلام عليكم ورحمة الله وبركاته. እዚጋ ወንድማችን ጥያቄ ይጠይቃል። ምን ይላል? አሱር ሶላት ሱና አለው ወይ ይላል። ከአሱር ሶላት በፊት መስገድ ትችላላችሁ ሱና ሶላት፣ ከአሱር በኋላ ግን አይቻልም፣ ተከልክሏል። ማስረጃ قال النبي صلى الله عليه وسلم رحم الله امرأ صلى 4 قبل العصر የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአሱር ሶላት በፊት 4 ረካዓ ሱና ሶላት ለሰገደ ሰው አላህ ይዘንለት ብለው ዱዓ አድርገውለታል ሁላ። ስለዚህ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ 4 ረካዓ ሁለት መስገድ ትችላላችሁ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል بين الأذانين صلاة لمن شاء ብለዋል። በእያንዳንዱ አዛንና ኢቃም መካከል ሱና ሶላት መስገድ ትችላላችሁ ለፈለገ ሰው ብለዋል። ስለዚህ በዚህ ሐዲስ መሰረት ከአስር በፊት ሱና ሶላት መስገድ ትችላላችሁ፣ 4 ረካዓ ማለት ነው። ከአስር በኋላ እስከተባለ ተከልክሏል። نهى رسول الله صلى الله عليه وسلم الصلاة بعد العصر حتى تغرب الشمس የሚል ሐዲስ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአስር ሶላት በኋላ ሱና ሶላትን መስገድ ከልክለዋል፣ ፀሐይ እስክትጠልቅ ድረስ ማለት ነው። ስለዚህ ይሄን ይመስላል። ሰላም አለይኩም።